ሰላም ላይ ናችሁ? ምን ያለው እግዚአብሔር የተመሰገነ ይሁን። አሁን ላይ ከመቅረት ማርፈድ ይቻላል በሚለው ዊክሊ አናላይስ ባለፈው ሳምንት ምን ተፈጠረ ምናምን የሚሉትን ነገሮች ለማየት እሞክራለሁ እና አጠር አድርጌ ጀስት የኔን ፐርስፔክቲቭ ምን እንደሚሰማኝና አንድ የኔን ቶት የማወራ ይሆናል ብዬ አስባለሁ። እስኪ እንደ ደቂቃው ሁኔታ አይተን ማለት። ስለዚህ ወደ ቪዲዮዎች እንለው። ስለዚህ ትሬዲንግ መጀመሪያ ዊኩን ከማየታችን በፊት አይዘር ኦፕን ሃይ ሎው ክሎዝ ኦር ደግሞ ኦፕን ሎው ሃይ ክሎዝ ናቸው ብለን ከመውሰናችን በፊት በሳምንቱ ኢኮኖሚክ ካላንደር ምን ሊፈጠር ይችላል የሚለውን ፎሬክስ ፋክተር ላይ ቀላል አድርገን ምን ይሆናል። ኦፕን ሃይ ሎው ክሎዝ ኦፕን ሎው ሃይ ክሎዝ ይሆናል የሚለውን እዚህ ላይ ልንገምት አንችልም፣ ግን ደግሞ አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን ማርኬቱ ላይ እንዳለ ግልጽ ነው። ስለዚህ መቼ ነው አኪሙሌት የሚያደርገው፣ መቼ ነው ማኒፑሌት የሚያደርገው፣ መቼ ነው ዲስትሪቢዩት የሚያደርገውን የሚለውን የምንገምት ይሆናል። ማርኬቱን አይተን ፋይናንሻል ማርኬቶችን በኢኮኖሚክ ኒውሱ የምናየው ማለት ነው። ጀስት በአጭሩ ዊክሊ ላይ ባለችው ካንድል ማለት ነው። ጀስት ለአንዷ ካንድል የቱ ነው አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን የሚኖረው መቼ ነው የሚለው ማለት ነው። ብዙ ጊዜ አይሲቲ እንደምትሰሙት ማክሰኞ፣ ሮብ ምናምን ነገር ነው የሚለው ጀስት የምታውቁት ነገር ነው። ስለዚህ አሁን ሰኞ ምንም ኒውስ የለም። ሶ ማኒፑሌሽን ምኑን ማኒፑሌት ያደርጋል? ሜይ ቢ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዴይ ሎ፣ ፕሪቪየስ ዊክ ሃይ ሊያደርግ ይችላል። ግን ደግሞ ከዚህ ዊክ ላይ ከአጠቃላይ እንደ አንድ ካንድል ካየነው እዚህ ጋር ያሉትን ኒውሶች ግን ሰኞና ማክሰኞ ሜይ ቢ ማክሰኞ ማኒፑሌት ያደርግ ይችላል። ግን ደግሞ ሰኞና ማክሰኞ አኪሙሌት ያደርጋቸውን የሮብ ማኒፑሌሽን ያላችሁ ሲፒአይ አለ። ሲፒአይ ሰኞ ማኒፑሌት አድርጎ ሙቭመንት ሊጀምር ይችላል። ግን ደግሞ እኔ የማስበው በዚህ ዊክ የሮብ ማኒፑሌሽን ኢዝ ሞር ስትሮንገር ዳን የማክሰኞ ብዬ አስባለሁ። ሰኞም እኮ ማኒፑሌት ሊያደርግ ይችላል። ይሄ የእኔ ግምት ነው ማስቀምጥላችሁ። ስለዚህ ለምን ሲፒአይ ለብዙ ጊዜ ማለት ይችላለን ጀስት ከ2022 ጀምሮ ነው መሰለኝ ሲሪየስ ኒውስ ማለት ሬድ ፎልደር ኒውስ የነበረው። ከዛ በፊት ጀስት ኦሬንጅ ነው የሎ ነገር ነበር ስላቸው ያን ያክል ኢፌክቲቭ አልነበረም። ሰው ከዛም በኋላ ደግሞ አብዛኞቹ ይሄ ዊፕሶ ነገር ናቸው። በዛም በዚህም ዳይሬክሽን ነው የሚሄዱት ዊዚን 5 ሚኒትስ ምናምን ነገር ማለት። ስለዚህ ሮብ ላይ ሊኖር ይችላል ያስባል። ከዛም በኋላ ሪል ዲስ ዊክ ሙቭመንት ደግሞ ከሮብ ኒውዮርክ ሴሽን ጀምሮ ሐሙስ፣ አርብ ይሆናል ብዬ አስባለሁ። እሱን ማርኬቱን አይተን የምንወስን ይሆናል። ጀስት ፋይናንሻል ማርኬት ነበር ብለው ኢኮኖሚክ ካላንደሩ ግን አይቼ እንደዛ ልገምት ይችላል። ሌላ ሁለተኛው ደግሞ አብዛኞቻችን ትሬድ ማድረግ ከጀመርን ያን ያክል ጊዜ አልቆየን። ብንቆይም ደግሞ ስፔሲፊክ በዚህ ወር እንደዚህ ተፈጥሮ ነበር ምናምን ለማለት ይከብደናል። ስለዚህ ሲዝናል ቴንደንሲ እጠቀማለሁ። አብዛኛው ጊዜ ሲዝናል ቴንደንሲ ስጠቀም ዲስ ዊክ ሲዝናል ቴንደንሲ ማለት ላሳያችሁ። ማርኬትስ ቡል ነው ለምሻየው ፕሮዳ ለሙዲ ዱዱ ኦኬ ሶ ለምን ተቀረፈ አላውቅም። ለዛ ነው እሺ ዝም ብለን የዩሮ ዩኤስዲ የጂቢፒ ለምን ጎልድ ኦል ታይም ሃይ እየሰራ ስለሆነ ምንም በእንደዚህ ልንገምት አንችልም። ቤቢ ብሮዳ ኦኬ 2 ይር ችግር ነው የሚፈጥረው። 5 ይርም ኦኬ ሊሆን ይችላል። 20 ይርም በጣም ሬንጁ ሰፊ ነው። 15 ይርም እንደዛ 5 እና 10 ይር ነው የምንጠቀመው። መጀመሪያ 10 ይር ላይ የሆነ ማኒፑሌት ካደረገ በኋላ ወደ ሎው ይሄዳል። ይሄ ደግሞ ወደ ሃይ ነው እየሄደ ያለው። የ5 ይር ደግሞ እንደዛ ነው። ስለዚህ ጀስት ማርኬታችንን አይተን የምንወስን ይሆናል ማለት ነው። እንደዚህ አይነት ሁለት ኮንትሮቨርሻል ነገር ሲኖር 2 ይር ሾርት ነው፣ ሃየር ትልቅ ነው 15 ሚኒትስ ቱ ማች ጀስት ታትስ ማይ እንትን አይሲቲ እንደዚህ ነው የሚይዘው መሰለኝ። ከ5 ይር በላይ 15 እና ምናምን ነገር ነው መሰለኝ እንደዛ። 10 ይርስ ላይ ሁለቱም ወደ ሎው ነው የሚሄዱት። ጂቢፒን በሚገርም ሁኔታ ወደ ሎው ነው ይሄዳሉ። ስለዚህ ቻርታችን አይተን የምንወስን ነው። ስለዚህ ሲዝናል ቴንደንሲ ማለት እንደዚህ ነው። ከዛ የሆነ ኤስኤምቲ ይኖራል። ያው የሆነ ሺፍት ከመኖሩ በፊት ኤስኤምቲ መኖሩ ግልጽ ነው። ስለዚህ ከዛም በኋላ ወደ ቡሊሽ ተርን ማድረግ ጀምረዋል ማለት ነው። ስለዚህ እንደዛ ነው። እቺኛ ወደ ቻርታችን ስንገባ እቺ ማለት ጀስት ባላለፉት 2 ሳምንታት ስነግራችሁ የነበረችው ሴታፕ ነች። ስነግራችሁ ስላችሁ ግቡ ምናምን ነገር ሳይሆን
እንደዚህ ሊገባው ይችላል እንደዚህ ከሆነ ብዬ ነበር። ከዛ ዴይሊ ላይ ሐሙስ ላይ መጥቶ ከዚህ በላይ ተዘጋ። ከዛም በኋላ 1 ሃወር ላይ ሄጄ ማርኬት ስትራክቸር ሽፍት ፈለግኩኝ። ማርኬት ስትራክቸር ሽፍት ፈለግ። ከዛም በኋላ ኦቲ አሰመርኩኝ። ኦቲ ላይ ገባው። እዚህ ጋርም ኢምባላንስ ነበር። ኦቲ ፕላስ ኢምባላንስ ይዝ ከዛም በኋላ ገባ። ያው ወደታች መውረድ ጀመረ። ይህን ትሬድ ሪል ላይ አልገባሁትም። ለምን ማለት ጥሩ ጥያቄ። ለምን አልገባሁትም መሰላችሁ? ሊሚት ነበር ያስቀመጥኩት። ጀስት ለንደን ምናምን ይላል እዚች አካባቢ ነገር እያለ እና በቃ 60 ላይ እየደረሰ ይመለሳል፣ 70 እየደረሰ ይመለሳል። አይ እና ከዛ ጎልድ ላይ ማየት ጀመርኩ። ጎልድ ላይ 2 ትሬድ ልገባ አልችልም። ለምን? ማርጂን ኮል አለ። ማርጂን ኮል ከአካውንት ስታንዳርድ አንጻር 2 ትሬድ ስገባ ማርጂን ኮል አለው። ስለዚህ አካውንቴን የነክል ማፍረስ ስለማልፈልግ ቤተር ጌን የማድረግበትን መረጥኩና ያንን ካንሰል አደረኩት። እሱ ሉዝ ላይ ሆኖ አለቀ። ራቢሽ የሆነ ምክንያት እንትን ብያለሁ። ችግር እሱን መነገራቸው ይሆናል ምን እንደሰራው። ከዛም በኋላ ይሄ ደግሞ 10 ሰዓት ማለት በእኛ 11 ሰዓት ላይ ደግሞ ገብቶ መውረድ ጀመረ። የዚህ ሰዓት ላይ አርብ ማለት ልደታ ማርያም ነው። ልደታ ማርያም ማለት ደግሞ በቃ ፋሚሊ ምናምን መጥቶ ነበረ፣ ቡና ምናምን እየተፈላ ነበር ውጭ። ስለዚህ ይሄን ትሬድ አላየሁትም። ሊሚት ማስቀመጥ ገብቼ ነበረ፣ ግን ደግሞ ያን ያክል መስቆጫ ያለው። ስለዚህ ብዙ ሌሎች ሊሆኑ ይችላሉ እና ሊቀጥል ይችላል ብዬ አስባለሁ ማለት የኔ ፐርስፔክቲቭ ይሄ ነው። ዩኤስዲ የማይበት ወይ ይህን ይመስላል ስላችሁ ወደ ለው በጣም ይሄዳል ብዬ አስባለሁ። ኢቭን ከዚህም በታች መጥቶ ወደዚህ ምናምን ይመጣል ብዬ አስባለሁ። ይሄ ዝም ብሎ የተከፈተ ነው። ጀስት ከዚህም ስታንዳርድ አንጻር እዚህ ጋር በቂ ነው ብዬ ስለማስብ ነው። በዚህ ስታንዳርድ አንጻር እዚች አካባቢ ነው ይመጣል ብዬ አስባለሁ። 107 ኢት ሲምስ አምቢሽየስ፣ ግን ማንም የሚቆጣ ነው የለም። ችግር የለም እስከፈለገ ማለት እንችላለን። ያቺ ምናምን አይታችሁታል። ባለፈው ቪዲዮ ላይ መለስ ብላችሁ ማየት ትችላላችሁ ካላያችሁት። ስለዚህ ይህን ይመስል ነበረ። ጂቢፒ ምናምን የገባሁት ነገር ስለሌለ ቪዲዮን ማሳጠር ስላለብኝ ነገር ማሳጠር አለብኝ ብዬ 8 ደቂቃ ሜይ ቢ የተቋረጡ መሀል ላይ ሳይሆን መጀመሪያ መጨረሻ ላይ 7 ደቂቃ ምናምን ነው ብዬ አስባለሁ ላይ ከዛ ወደ ያው ሞስትሊ እንትን ማድረግ ጂቢፒ ላይ ምንም ነገር ስለሌለ ማሳያችሁ ነገር የለም። ያው እዚህ ጋር ሰምቲ ነበረች ምናምን ወደዚህ ይወርዳል ብዬ ነው የማስበው ስቲል። ስለዚህ የጂቢፒ ወይ ደግሞ ፎሬክሶች ዩኤስዲ ኮድ ፔራቸው የሆነ ቤሪሽ መሆን ይጀምራሉ ብዬ አስባለሁ። አሁን ደግሞ ቡሊሽ መሆን ይጀምራሉ ብዬ አስባለሁ። ጋሽ ትራምፕ እንግዲህ ጋሽ ትራምፕ እንደው ይሄ ትራምፕ ስላችሁ ከሌሎች አንጻር አለም፣ ግን ማርኬቱ በጣም በቃ ምስቅልቅሉ ነው የወጣው ነገር እና አዲስም ስለሆንክ ሊሆን ይችላል፣ ከዚህ በፊትም ከዚህ ባሰ ተፈጥሮ ሊሆን ይችላል። ለዛ ነው ብዙ እንትን እያለኝ ያለው እና ከዚህ በላይ 90 ቤት ውስጥ ይገባል ብዬ አላስብም። ከአሁን በኋላ ባውንስ ማድረግ ይጀምራል ብዬ ነው የማስበው። ይሄ የኔ ፐርስፔክቲቭ ነው። ማርኬቱ አሁን ሰኞ ተከፍቶም እንደዚህ ስወርዶ ላገኘው እችላለሁ። ዳትስ ናት ማይ ፕሮብሌም። ስለዚህ ዴክስ ዋይ ቡሊሽ የሚሆን ከሆነ እነዚህ እንዳለ ቤሪሽ መሆን ይጀምራሉ ማለት ነው። ወደዚህ መውረድ ይጀምራሉ። ዩሮ ላይ ደግሞ የቱ ድረስ እንደምጠብቀው አሳይቻችኋለሁ ማለት። ስለዚህ ወደ ጎልድ እንለፍ። ጎልድ ላይ ይህንን ትሬድ አልገባሁትም። ምንድን ነው የምትገባው ታዲያ ሊያስብል ይችላል አይነታት፣ ግን ደግሞ እዚች ጋር እቺን ሴል ሳይድ ምናምን ታርጌት ያደርግላል ብዬ አስባለሁ። ግን ዝም ብዬ 1 to 2 ነው ታርጌት ያደረግኩት። ምንም ያነክል ብዙ የሚያስብል ነገር የለውም። 1.7 ኢትስ ናት 1.7 ብሮ በጣም ትንሽ ከሆነች ጎደለች። ኤኒዌይስ ያልገባሁበትን ምክንያት ልንገራችሁ። ያልገባሁበት ምክንያት በፊት በጣም ክሊር አደረግ ነበረ እንትኖችን፣ ግን ደግሞ አሁን ክሊር ማድረግ ተውኩኝ። ለምን እንደሆነ አላውቅም። የሆነ እንደ ጉድ ላክ ነገር ወሰድኩት መስለኝ ያለ ነው። በፊት እዚህ ውስጥ 25 ማግኘት 26 ጭራሽ ኢትስ ኢምፖሲብል ለኔ። በየቀኑ ነበር ክሊር ማድረግ። ኤኒዌይስ የጽዳት ላይ ሰን አይደለም። እዚህ ጋር ቢፒአር አለ ስላችሁ ይሄ ፌር ቫልዩ ጋፕ አለ፣ ግን ደግሞ ኢትስ ሂውጅ። ግን ደግሞ ሞር ደግሞ እሱን ፕሪሳይዝ ለማድረግ እቺ ቢፒአር አለች፣ እቺ ፌር ቫልዩ ጋፕ እና እቺ ማለት ባላንስድ ፕራይስ ሬንጅ ታውቁታላችሁ። ከዛ ኢንትራችን እዚህ ጋር ልናደርግ እንችላለን። ከዛም በኋላ ደግሞ ኦቲ አለን።
ኦቲያችን እንደዚህ እናደርግና ከዛም በኋላ ኢንትሪያችንን እዚህ ጋር እናደርጋለን ማለት ነው። ከዛ ኢንትሪያችንን ነክቶ ወደ 200 ፒፕስ ሄደዋል። ግን ደግሞ ይህን ትሬድ ያልገባሁበት ምክንያት ስቶፕ ሎሱ ሂዩጅ ስለሆነ 240 ፒፕስ ያለው ስቶፕ ሎስ ሪል አካውንት ላይ ልገባ አልችልም። እና ደግሞ ይሄ ቀድሞ በጣም የተቀመጠ ነበረ። አዚ መጣት 10 ሰዓት 11 ሰዓት ላይ የነበረ ጊዜ ላይ ማታ 12 ሰዓት ላይ ከፋሚሊ ጋር ምናምን ነገር ፏ እያለ ነበረ። ከሲስተር ጋር ውጭ ነበረ ብቻ ውጭ ስላቸው ቡና ምናምን ነገር አይኖዌይስ ብዙም ዲቴል ማለት አስፈላጊ አይደለም ምንም ስለማይጠቅም። ስለዚህ እንደዛ ነው። አሁን ይሄን ሎ ይቀጥላል ብዬ አስባለሁ። ካልቀጠለም አልቀጠለም ነው ጉዳዩ ነው። አንድ ቪዲዮ ላይ የባለፈው ቪዲዮ ላይ ኪ ኤሪያዎችን ለምን አታሳየንም ማለት ኪ ኤሪያዎች ለምን አታሳየንም ሳይሆን ኪ ኤሪያዎችን ብታሳየን ምናምን ሰው አሁን ይሄ ራሱ ኪ ኤሪያ ሊሆን ይችላል። ግን ደግሞ ጀስት ዊክሊ ስለሆነ በዚህ ስናየው ምን ኪ ኤሪያ ይታያል። አሁን ለምሳሌ እዚህ ጋር ያላችሁ እዚህ ጋር ማኒፑሌትድ አድርጓል። ከዛ እዚህ ጋር ፌር ቫልዩ ጋፕ፣ እዚህ ጋር ዴይሊ ፌር ቫልዩ ጋፕ ማለት ትችላላችሁ። ግን ኮት ፔሩ ዴክስ ዋይ ነው። ስለዚህ ዴክስ ዋይ ፎር ደ ሎንግ ራን አሁን ላይ ወደ ቡሊሽ ባውንስ ሊያደርግ ይችላል ብዬ እያሰብኩኝ ይህን መግባት ብዙም እንትና ነው ብዬ አላስብም። ሜይ ቢ ሰኞ ማክሰኞ እንደዛ አድርጎ ከዛ ማኒፑሌት አድርጎ ከዛ ወደ ቤሪሽ ይቀየራል ብዬ ነው አስበው። ስቲል ጎልደን ማለት 31 ቤት ውስጥ ግፋቢል 30 ቤት ውስጥ ማየት ፈልጋለሁ ስላችሁ አሁን የፈለግኩ ማለት መጣላለሁ as you guys know that። ስለዚህ በዚህ ምክንያት ሁለቱም ትሬዶች አልገባኋቸውም። ፈንዲንግ አካውንት ላይ 5000 ምናምን ነገር ብሎ ይሄ ቤዚክ ሩሎችን ብቻ ቼክ አታርጉ። ቤዚክ ሩሎች ትራፕ ናቸው። ይሄ 8% ድሮዳውን ምናምን ያ እሱን ነገር ሩል ነው። ግን ደግሞ እነዛ ሩሎች ውስጥ ብዙ ተሰግስገው አዝግ ሩሎች አሉ። ስፔሻሊ አሁን ለምን አሁን $5000 አካውንት ሰጥቷችሁ 1 to 100 ብሎ ሌቨሬጁን መጥቀስ ለምን አስፈለገ? ለምን $5000 ብዙ ትሬድ ላስደረጋችሁ ይችል ነበረ። ግን ማርጂን ኮል የሚባል አለ። ማርጂን ኮሉን ካልኩሌት አድርገው ሊያስወጧችሁ ነው። ኤኒዌይስ ችግር አለብኝ። እንደዛ ስለሆነ በጣም መጠንቀቅ ጀምሩ ምናምን ነገር። አሁን እኔ ኢሜይል ላይ የተላከልኝ የፈንዲንግ አካውንቱ ሩል አሁን ከሜይ 20 በኋላ አክቲቬት የሚደረገው ሌላ ደግሞ ስለዚህ እና በጣም እያጠበቁት ነው ሩሉን። ስለዚህ በጣም የሆነ መሆን አለብን። እኔ በጣም በቃ አሁን አካውንቴ ላይ እንደዚህ ነው የካሉት እንደዚህ በቃ ጋይስ እንደዛ ነውና ማስተካከል አለብኝ አይነት ግን ደግሞ ኢትስናባድ እግዚአብሔር የተመሰገነ ይሁን። አሁንም ራሱ ያለሁት በእግዚአብሔር ያቺ አካውንትም ያለችው ሆነ እኔ መላሽ ያለሁት በእግዚአብሔር ቸርነት ነው። ስለዚህ ምንም የሚለው ነገር የለም። ሁሉም እግዚአብሔር ሲል የሚሆን ነገር ነው። ብዙም የሚያስብለኝ ነገር የለም። ስለዚህ እነዚህ ነገሮች ይመስላሉ። ዴክስ ዋይ ቡሊሽ፣ ሌሎቹ ደግሞ ቤሪሽ ይሆናሉ ብዬ አስባለሁ። የዩኤስዲ ቤዝ ፔሮች ነው ኮት ፔሮች ነው የሚባለው እና ዩሮ ምናምን ኮት ፔራቸው ነው ዴክስ ዋይ አይደለም። ስለዚህ እንደዛ ይሆናል ብዬ አስባለሁ። ስለዚህ የምናያቸው ይሆናል። ማኒፑሌሽን መጀመሪያ ዊክ ላይ ምናምን ሲፒአይም የምናየው ይሆናል ብቻ። ኤክስኪዩዥን ቪዲዮ እንዳለቀ ደግሞ ያላችሁ ብዙም እንትን አልፈለግኩም ነገር አንደኛ ብዙም ቪዲዮ የለኝም። ሁለተኛ ደግሞ ለምን የኤዲት እያደረኩ እንደሆነ አላውቅም። ግን ደግሞ ትራምፕ ያልኳችሁ ቅድም ቻይና ላይ ይህን ያክል ታክስ ጣለ። ኖ ቻይና ላይ አይደለም የጣለው ዜጎቹ ላይ የጣለው የአሜሪካ ዜጎች ላይ የጣለው። ለምን ቻይና ፕሮዳክት ሰርተ ኤክስፖርት የምታደርገው ያው ኢምፖርተሮች ያን ያክል ኢምፖርት ላይ ያደርጉ ይችላሉ የቻይና እቃ የሚወደድ ከሆነ ምናምን ነገር ግን ደግሞ ያን ያክል ኢምፖርታንት ከሆነ ያን ነገር ኢምፖርት ያደርጋሉ። ከዛም በኋላ ዋጋውን ጨምረው ነው የሚሸጡት የታክሱን ዋጋ ማለት ነው። ስለዚህ ዞሮ ዜጎቹ ላይ ነው የሚለው። ስለዚህ አውቀው የሆነ ቻይና አሜሪካ ነው ዜጎቹ ላይ ነው አብዛኛው መሪ በሌላ አስመስሎ ሊያጠቃ የሚፈልገው የራሱን ዜጋ ነው። ጀስት ማንና ምን እንደሆኑም ራሱ የምናውቀው ስለሆነ እግዚአብሔር ይጠብቀን፣ እግዚአብሔር ልቦናችን ይስጠን። እኛ ማለት ነው እኛ ወጣቶች እና አሁን ሶሻል ሚዲያ ላይ ያየው መብሸቅ አቁሜያለሁ። ለምንድን ነው 80-90% የሚሆኑ ደነዞች ሶሻል ሚዲያ ላይ ሰክሰስፉል የሚሆኑት? ሰክሰስፉል ስላችሁ ይሄ ጀስት ቅናት ምናምን አይደለም። ቅናት ሊሆን አይችልም። በድድብና ስላችሁ ልታወቅ ነው እንጂ በምን ልታወቅ አይደለም የሚያሳስበው አሁን ላይ እና ኢትስ ናት ሄልዚ እኔ እንጃ ብቻ ቲክቶክ አላይም፣ ግን ደግሞ ሪያክሽን ቪዲዮዎች ያለው እና
የደደብ መዓት ሲንቆራጠጥ ቲክቶክን ሲያደምቃት ስላችሁ መቼም እውረን ቢመራው ነው። ስለዚህ በጣም ብዙ ነገር አወራሁ ምናምን ነገር እግዚአብሔር ልቦናችን እንዲስጠ ምናምን ነገር ወደ እግዚአብሔር ራሳችን እንመልስ። እኔም ራሱ ራሴን መመለስ አለብኝ ምናምን ነገር ካለፍኩ ነው፣ ካላለፍኩም ነው። ስለዚህ ፈንዲንግ አካውንቱ ምናምን ነገር ስፔሲፊክ ዲቴሎችን መግለጽ አስፈላጊ ነው ብዬ አላስብም። ማርኬቱን ወደ ትጠብቁታላችሁ ምናምን የሚለውን ነገር ማካተት አለብኝ የሚለውን ይሄ ዊክሊ አናሊሲስ ሰራ ምናምን ነገር እንደባለፈው ኪ ኤሪያዎችን ብጠቁመን ያልከኝ ልጅ ግን ደግሞ ኪ ኤሪያ ብዙም እያየሁ አይደለም። ለዛ አይ ዶንት ኖ ቪዲዮ በጣም ብዙ አወራለሁ እና ስንት ደቂቃ ሆነ? 16-15 ደቂቃ ምናምን አካባቢ ሆነ። ስለዚህ ይህን ይመስላል። መልካም የትሬዲንግ ሳምንት ይሁንልን። የምታስቡትን ነገር ኮመንት ላይ ጻፉልኝ። እንደዚህ ይሄ ነገር ቢጨመር ይሄ ነገር ደግሞ ቢቀነስ ያው ደቂቃ ይቀነስ ነው የምትሉት። ግን ደግሞ ያው ዩቲዩብን ፕሪፈር የማድረግበት ምክንያት አንደኛ ፐርፐዝ ጀስት የትን ፍጩ ዱቄቱን አምጩ ምንም ብለሽ ታዋቂ ሆኜ ሳይሆን ጀስት የሆነ የምሰራው የሆነ ስራ አለ። ከዛ ስራ ደግሞ በኋላ የኔንም ኦፒኒየን የገለጽኩበት ስለሆነ እና ረጅም ቪዲዮም እንዳወራ ስለሚጠቅመኝ ጭምር ዩቲዩብን እየተጠቀምኩበት ያለሁት። ኤኒዌይስ ይህን ይመስላል። መልካም የትሬዲንግ ሳምንት ይሆንልን። እንግዲህ መልካም የትሬዲንግ ሳምንት ስላችሁ ራሳችንን በደንብ ጌጅ እያደረገን ትሬድ ኢንተር የምናደርግበት ትሬድ ኤግዚት የምናደርግበት ኢሞሽናል ሆነን ትሬድ ለስ ትሬድ የምንወስድበት ኢሞሽናችንን ልናጠፋ አንችልም። ኢሞሽናችንን ማጥፋትም የለብንም። ያ ነው ሰውን ያደረገው ኢሞሽን ናቸው። ስለዚህ ኢሞሽናችንን ማጥፋት ሳይሆን ኢሞሽናችንን መከታተል እንሞክር። እኔም ራሱ እንደዛ ስለሆነ ኤኒዌይስ አሁን ገና ይህን ቪዲዮ ኤዲት አደርጋለሁ። ፒሴ ትዝጋለች ና ለፒሴ ብላችሁ እስኪ ሰብስክራይብ ላይ ካርጉ። እግዚአብሔርን ፒሴ ወፍጮ ቤት እያለች ነው እንትን ትለው ምናምን ነገር እና አይ ላቭ ዩ እውነት ፒሴ ወድሻለሁ። በቃ ውይ የኔ እናት። ኤኒዌይስ መልካም የእናቶች ቀን። አሁን ነው ትዝ እንዴት የኔ እናት ስል ትዝ ያለኝና አጉሌ መመጻደቅ አልፈልግም ብዙም። ግን ደግሞ እናቴ ዩቲዩብ ቪዲዮን እስከዚህም እንደማታየው አውቃለሁ። ጨረሻ አታየውም እራሱ ዝም ብዬ ደግሰው ልምሰል ከብት ሄደ በላት አሁን። ኤኒዌይስ ቻው። ኮመንት ላይ ደግሞ አክኖሌጅመንት አልሰጥም። አንተ ቅሪላ ማን እንደሆንክ ታውቃለህ። ቻው